ሰላም እንዴት ናችሁ? ሰላም ናችሁ? የተከበራችሁና የተወደዳችሁ ተመልካቾቼ በያላችሁበት ሰላምታዬ ይድረሳችሁ። እንደተለመደው ዛሬም ተመልሼ መጥቻለሁ። ዛሬ ግን አዲስ ትምህርት ይዤላችሁ መጥቻለሁ። አዲሱ ትምህርታችን ምን ይመስላል? ምንድነው አዲሱ ትምህርታችን የምንለውን አብረን የምናይ ይሆናል። እስከ ዛሬ ድረስ ይሄን ዩቲዩብ ቻናል ሰብስክራይብ እና ላይክ ያደረጋችሁ ምስጋና የላቀ ነው። እስከ ዛሬ ድረስ ግን ሰብስክራይብ እና ላይክ ያላደረጋችሁ ሰብስክራይብ እና ላይክ እንድታደርጉልኝ በትህትና ጠይቃችኋለሁ። ስለዚህ ወደ ዛሬው ርዕሳችን ሳንገባ በፊት ሁላችሁም ማወቅ ያለባችሁ ይሄ ከዚህ ቻናል የፋይናንስ ትምህርቶች፣ የቢዝነስ ትምህርቶች፣ የኢኮኖሚክስ ትምህርቶችን የምታገኙበት ስለሆነ የዩኒቨርሲቲ ተማሪዎችም ሆናችሁ ያልተማራችሁ ዩኒቨርሲቲ ያልገባችሁም ከሆናችሁ ከዚህ ቻናል መጣችሁ ብዙ ትምህርት ማግኘት ትችላላችሁ። ስለዚህ የመጣችሁ እንኳን ደህና መጣችሁ። እስከዛሬ ድረስ ያልመጣችሁ ደግሞ እንድትቀላቀሉ እየጋበዝኳችሁ ወደ ዛሬው ፕሮግራማችን ሳንገባ በፊት ከዚህ ትንሽ የሙዚቃ በኋላ ወደ ፕሮግራማችን የምንገባ ይሆናል። ስለዚህ የትም እንዳትሄዱ፣ አብራችሁን ቆዩ። አዲሱ ትምህርታችን የግል የፋይናንስ አስተዳደር ነው። ይሄ ኮርስ 6 ሞጁሎችን የያዘ ነው ወይ ደግሞ 6 ምዕራፎችን ከስሩ እናገኛለን ማለት ነው። ስለዚህ ይሄ ፐርሰናል ፋይናንሻል ማኔጅመንት የምንለው ትምህርት ሙሉን ለማግኘት ወደኛ እንድትመጡ እላችኋለሁ። የመጀመሪያው ርዕሳችን ወይ ደግሞ የመጀመሪያው ምዕራፋችን የግል ፋይናንስ ፐርሰናል ፋይናንስ የሚል ይሆናል። ስለዚህ በዚህ ምዕራፉን ስንጨርስ ለምሳሌ ምን እንረዳለን? የግል የፋይናንስ መሪዎችን እንረዳለን ማለት ነው። ዋና የግል የፋይናንስ መሪዎችን የምንረዳ ይሆናል። ሁለተኛ እሱን ደግሞ በደንብ መግለጽ የምንችል ይሆናል። we can explain it in very good manner በጥሩ ሁኔታ የምንገልጽ ይሆናል። ሶስተኛ ይሄን የግል ፋይናንስን በጥሩ ሁኔታ ዲፋይን መተንተን የምንችል ይሆናል ማለት ነው። ስለዚህ እስቲ ወደዚህ ስንገባ ወደ ርዕሳችን ዘልቀን ስንገባ ወደ የምዕራፉ ርዕሶች ዘልቀን ስንገባ አንደኛ ላይ የምናገኘው ቴዎሬቲካል ፓርቱን ነው። ቴዎሬቲካል ፓርቱን አጠረጠር አድርገን ስናይ አንድ ሰው ብሩን በተሳካ ሁኔታ ማስተዳደር ከቻለ ይሄ ወዴት ይወስደዋል? ብርህን በተሳካ ሁኔታ ማኔጅ አረክ ማለት ቀጥታ ወደ ፋይናንስ ነፃነት ይወስድሃል ወይ ደግሞ ወደ መድረስ ወደምትፈልግበት የፋይናንስ ማማ ላይ እንድትደርስ ያደርግሃል። ስለዚህ አንደኛ እስቲ 3 ነገሮችን እኔ እዚህ ስር አንደኛ ገቢህን ማስተዳደር ማኔጅ ማድረግ። አንድ ሰው በፋይናንሱ ወይ ደግሞ በብር ማኔጅመንቱ ስኬታማ ለመሆን የራሱን ገቢ የሚያገኘውን ገቢ በደንብ አውቆ ማስተዳደር ወይ ማኔጅ ማድረግ ስኬታማ ለመሆን አንደኛው ቁልፍ ነው ማለት ነው። ከዋናዎቹ ቁልፎች ዋነኛው ቁልፍ ነው ማለት እንችላለን ማለት ነው። ይሄ ማለት ኢንካምህን ወይ ገቢህን ማኔጅ አረክ ማለት የምታገኘው ገቢ ከምታወጣው ወጪ በላይ መሆን አለበት ማለት ነው። አንድ ሰው ገቢውን በተሳካ ሁኔታ ማኔጅ አረገ ወይስ አስተዳደረ ስንል ገቢውን ከወጪው በላይ እንዲሆን ማድረግ መቻል አለበት ማለት ነው። ይሄን አረክ ማለት አንተ ወይ ደግሞ አንቺ ወይ ደግሞ እኛ ይሄን አረግን ማለት የፋይናንስ ፍሪደማችን ወይ ደግሞ በፋይናንስ መድረስ የምንፈልገው ነገር ላይ ለመድረስ መስራታችንን በተሳካ ሁኔታ ወይ ደግሞ በጥሩ ሁኔታ እየገነባን ነው ማለት ነው። ሁለተኛ ላይ ብድር ወይ ደግሞ ዴፕት የምንለውን ማኔጅ ማድረግ ማስተዳደር፣ ብድሮችን ማስተዳደር መቻል ማለት ነው። አንድ ሰው ብድሮቹን ለማስተዳደር በእቅዱ ውስጥ ብድሮችን መቀነስ የሚለው ሳይሆን ኢሊሚኔት ማድረግ
ይሄን ፕላን መጠቀም አለበት። ወይ ደግሞ እቅዱ ምን መሆን አለበት? ኢሊሚኔቲንግ ዴፕት የሚለው እቅድ መያዝ አለበት። ያለ ዴፕት ወይ ደግሞ እዳይን በሙሉ አጠፋለሁ የሚል በውስጡ በእቅዱ ውስጥ ማስቀመጥ አለበት። እቀንሳለሁ ሳይሆን አጠፋለሁ የሚል ፕላን መያዝ አለበት ማለት ነው። ይሄን ለማድረግ አንድ ሰው ምን ማቆም አለበት? ለምሳሌ የማይሆኑ ብድሮችን መበደር፣ ለምሳሌ እንደ ክሬዲት ካርድ አይነት ለማይሆኑ ወጪዎች ብሩን አውጥቶ እዳ ውስጥ አለመግባት፣ ይሄን መቆጣጠር መቻል አለበት ማለት ነው። ቀጥሎም ከገቢው ከ20% በታች ለእዳው መክፈል መቻል አለበት ማለት ነው። እየቀነሰ እዳውን ለማጥፋት። ሶስተኛ ላይ የምናየው ቁጠባ ማለት ነው። ቁጠባና ኢንቨስት ማድረግን ማስተዳደር፣ ያንተን ቁጠባና ምን ያክል እንደቆጠብክና ከቆጠብከው ደግሞ ምን ያክል ኢንቨስት እያደረክ የሚለውን የምናይ ይሆናል ማለት ነው። ይሄ ማለት ማኔጂንግ ዩር ሴቪንግ ኤንድ ኢንቨስቲንግ፣ ኢንቨስት ያደረከውንና የቆጠብከውን ማስተዳደር ማለት ነው። ሶስተኛ ላይ የምናገኘው ይሄን ስንል የተለያዩ የቁጠባ አይነቶች አሉ። ለምሳሌ አንደኛው ቁጠባ ሴቪንግ ኢንቨስትመንት ቁጠባ የምንለው አንተን የምጠቅም ነው። እንዴት ይጠቅመሃል? የአንተ ዌልዝ ወይ ደግሞ አሴትህ ያለህ እሴት ያለህ ሀብት ወደ ላይ ከፍ እንድል ማለት ነው፣ ወይ ደግሞ እንዲያድግ ያደርግሃል። ምንድነው ይሄ? ሴቪንግ እና ይሄ ምንድነው? ኢንቨስትመንት ሴቪንግ የምንለው ማለት ነው። ሁለተኛ ደግሞ ቁጠባ የምንለው ሁለተኛ ቁጠባ ከምናገኘው ላይ የምንቆጥበው ማለት ነው። ለምን? ለአደጋ ጊዜ፣ ስራ ባቆምን ጊዜ ወይ ደግሞ ለኢመርጀንሲ ጊዜ ለመጠቀም ሰርቫይቭ ለማድረግ የምንቆጥበው ነው ማለት ነው። ይሄ እነኚህ ሶስቶች ይሄን ይመስላሉ። የአንድ ሰው የፋይናንስ እቅድ በጀቱን ማኔጅ ማድረግ ግዴታ ነው ማለት ነው። ይሄ ማለት የፋይናንስ የወጪና ገቢውን ጤናማነት ለመጠበቅ፣ ከዛ በኋላ የቁጠባውን ኢንፎርሜሽን ማወቅ፣ ከዛ በኋላ እሱ ያልጠበቀ አደጋ ሊመጣ ይችላል። እሱ ያልጠበቀው አደጋ ሲመጣ ለእንደዛ አይነት ነገሮች ዝግጁ መሆን በጀት ሲያዘጋጅ ማለት ነው። ለዚህ በጀት ማዘጋጀቱ ይረዳዋል ማለት ነው። ስለዚህ በጀት የምንለው ምንድን ነው? የወጪያችንና የገቢያችን አዌርነስ እንድኖረን ማለት ነው። ወይ ደግሞ ገቢያችንና ወጪያችንን እንድናውቅ በደንብ እንድናውቅ ይረዳናል። ይሄ ማለት አንድ ሰው ወጪ ዝም ብሎ ሲያወጣ የማይሆኑ ወጪ ወይ ደግሞ አላግባብ ወጪ እንዳያወጣ። አላግባብ ወጪ ካወጣ ደግሞ በፕላኑ ላይ በበጀት ፕላኑ ላይ ወይ ደግሞ በበጀት እቅዱ ላይ አላግባብ ወጪ ማውጣቱን ወይ ደግሞ እያወጣ እንደሆነ በጀት ያዘጋጀ ሰው የግል የፋይናንስ ፕላን ላይ በጀቱን ያዘጋጀ ሰው አላግባብ የማይሆኑ ወጪዎችን እያወጣ እንደሆነ እንድረዳ ይረዳዋል ማለት ነው ይሄ በጀት የምንለው። ስለዚህ ምን ያደርጋል ደግሞ ኮንፊደንስ ወይ ደግሞ በራስ እንድትተማመን ያደርጋል ማለት ነው። ቀጥለን የምናየው ፋይናንሻል ጎል የምንለው ነው። ፋይናንሻል ጎል አንድ ሰው ፋይናንሻሊ ጎል ኖሮ ይገባል፣ ወይ ደግሞ የሆነ መድረስ ያለበት ቦታ ጎል ማስቀመጥ አለበት ፋይናንሻሊ ማለት ነው። ይሄ ማለት አንድ ሰው ራሱን መረዳት መቻል አለበት። ለምን? ፋይናንሱን አሬንጅ አርግቶ ለምሳሌ ለዚች 5 ዓመት ይሄን ያክል በእንደዚህ መልኩ የራሴን የግል ፋይናንሴን አስቀምጬ አሬንጅ አድርጌ ከዛ በኋላ ቤት እገዛለሁ የሚል እቅድ ይኖረዋል ማለት ነው። ስለዚህ ጎሉ ምንድነው? በ5 ዓመት ውስጥ ቤት መግዛት።
ሰው አንድ ሰው እንደዛ አላማውን የፋይናንስ አላማውን ሲያስቀምጥ ፋይናንሱን በተሳካ ሁኔታ ወይ ደግሞ በትክክል እንዲቀመጥ ማድረግ መቻል አለበት ማለት ነው። ስለዚህ ግዴታ አንድ ሰው በግል ፋይናንስ አስተዳደር ውስጥ ስኬታማ ለመሆን አንደኛ ፋይናንሻል ጎል ሊኖረው ይገባል። ይሄን ስንል አንድ ሰው ፋይናንሻል ጎል እንዲኖረው አንደኛ አሁን ያለበትን ሲቹዌሽን በደንብ ማወቅ አለበት። ያለበት ሲቹዌሽንን ለማወቅ ኔትወርዝ የሚለውን ቱልስ ወይ ደግሞ ሲስተም መጠቀም መቻል አለበት። ይሄን ስንል እሱ ላይ ያለ ብድርና ሙሉ ያለው ሀብት ስንቀናንሰው የምናገኘው ኔትወርዝ ይሆናል ማለት ነው። ሁለተኛ ላይ ኢንካም ስቴትመንቱን ማወቅ መቻል አለበት። ገቢውና ወጪውን በደንብ ማወቅ መቻል አለበት ማለት ነው። ለምሳሌ ያለብህ ብድር ካለህ አሴት ወይ ደግሞ ሀብት በላይ ከሆነ ክሳራ ውስጥ ነው ያለኸው ማለት ነው። ስለዚህ አሁን ምን ላይ እንደሆንክ እንድትረዳ በደንብ ያረጋሃል ማለት ነው። ስለዚህ አንደኛ ፋይናንሻል ጎል የመድረስ ያለበት አላማ ፋይናንሻሊ ሊኖረው ይገባል አንድ ሰው ማለት ነው። እዛ ውስጥ ፋይናንሻል ሳይክል ምንለው አለ። ሁለተኛ ፋይናንሻል ፕላን የፋይናንስ እቅድ ሊኖረው ይገባል። ለምሳሌ 3 ፌዞች አለው የፋይናንሻል ፕላን ወይ ደግሞ ፋይናንሻል ፕላን። መጀመሪያ እስቲ ፋይናንሻል ፕላን ለምንድን ነው የሚጠቅመን? ፋይናንሻል ፕላን የሆነ ያስቀመጥነው አለ ፋይናንሻሊ መድረስ የፈለግነው ቦታ ለመድረስ ያችን ያስቀመጥናትን አላማ ጋር ለመድረስ ግዴታ እቅድ ሊኖረን ይገባል ማለት ነው። ፋይናንሻል ፕላን ሊኖረን ይገባል። ይሄ ፋይናንሻል ፕላን መንገዳችን ነው ማለት ነው፣ የምንራመድበት አላማችን ጋር ለመድረስ ማለት ነው። ለዚህ ነው ፋይናንሻል ፕላን የሚጠቅመን። ስለዚህ አንድ ሰው አላማ ኖሮት ፕላን ከሌለው አላማው ጋር መድረስ አይችልም። ዝም ብሎ አላማ ይሆናል ማለት ነው። 3 ፌዞች አለው ፋይናንሻል ፕላን። 3 ፌዞች ይኖሩታል የፋይናንሻል ፕላን ማለት ነው። አንደኛ ፕላኒንግ እቅድ፣ ሁለተኛ ወጪህን መቆጣጠር፣ ሶስተኛ አናላይዝ ማድረግና ኮንክሉዥን ማለት ነው ማጠቃለያ። ከዚህ ስር ምንድነው የምናገኘው? ዲሲፕሊን አለ ማለት ነው። ግዴታ አንድ ሰው ፕላኑ ላይ ለመራመድ ቆርጦ መነሳት አለበት። ይሄ ማለት አላግባብ ወጪ እንደዚህ አይነት ወጪዎችን መውጣት የለበትም ብሎ ካስቀመጠ ያ ነገር እንዳይወጣ እዛ ላይ አቋም ሊኖረው ይገባል ማለት ነው። ይሄ ማለት የራሱ ህግ የራሱ እቅድ አውጥቶ እቅዱን ራሱ መስበር የለበትም ማለት ነው። እቅዱ እንዲሳካ እቅዱ ወደ አላማው እንዲወስደው ዲሲፕሊን ሊኖረው ይገባል ማለት ነው ይሄ ሰው። ከዛ በኋላ ኤክስፔንዲቸር ወጪያችንን መቆጣጠር ነው ቀጥሎ ያለው። ወጪያችንን ለመቆጣጠር ያለብንን ወጪዎችን አሎኬት ማድረግ አለብን፣ ለያይተን ማስቀመጥ አለብን። ሪጉላር ወጪ አለብን። ለምሳሌ በየወሩ ግዴታ የምንከፍለው እንደ ቢል አይነት እንደ ክራይ ምናምን የምንለው አለ። ከዛ በኋላ ዴይ ቱ ዴይ በየቀኑ የምናወጣው ማለት ነው ወጪዎች አሉ። ስለዚህ በእንደዚህ መልኩ ወጪዎቹን አሎኬት ወይ ደግሞ በትክክል ማስቀመጥ አለበት ማለት ነው። ይሄ ሪጉላር ነው፣ ይሄ ዴይ ቱ ዴይ ኤክስፔንስ ነው፣ የቀን በቀን ኤክስፔንስ ወጪ ነው ብሎ ማስቀመጥ መቻል አለበት። ዴን ከዛ በኋላ ይሄን ነገሮችን አናላይዝ ማድረግ ማለት ነው፣ አጠቃሎ ማየት መቻል አለበት ማለት ነው። እሺ አሁን ስንት ያየን? 2 አይተናል ማለት ነው። አንድ ሰው ማወቅ ያለበት ግዴታ አላማ ሊኖረው ይገባል፣ ሁለተኛ እቅድ ሊኖረው ይገባል ማለት ነው። ሶስተኛ ላይ ምን እናገኛለን? ከብድር መውጣት። ብድር ማለት እቅድህ ጋር እንዳትደርስ ትልቁ እንቅፋት የሚሆን ነው ማለት ነው። ስለዚህ ብድርህን ያለብህን ብድሮችን ኢዳዎችን ማኔጅ ማድረግ መቻል አለብህ ማለት ነው። ለምን ያለብህ እዳ ከምታገኘው ገቢና ካለህ ሀብት በላይ ከሆነ ክሳራ ውስጥ ነህ ማለት ነው። ስለዚህ ምን ማድረግ አለብህ? ተቀምጠ ብድሮችን እንዴት ማኔጅ ማድረግ እንዳለብህ እንዴት ማጥፋት እንዳለብህ ላይ ፕላን ማስቀመጥ አለብህ ማለት ነው መጀመሪያ። ስለዚህ ምን ማድረግ ነው? ሶስተኛው ምንድነው ያልነው? ከብድር መውጣት መቻል። አራተኛው
በበጀት እቅዱ ላይ ስቲክ መሆን አቋም ሊኖርህ ይገባል ማለት ነው። ስቲክ ቱ ዩር በጀት ያስቀመጥከው የወርሃዊ በጀት ወይ የዓመታዊ በጀት ምን ነው አይደለ? በዛች ባስቀመጥከው በጀት ላይ በደንብ መራመድ መቻል ማለት ነው። ከዛ ወደዚህ ዝንፍ ማለት የለብህም ማለት ነው። ቀጥለን የምናገኘው ፋይናንሻል አድቫይስ ጌት ፋይናንሻል አድቫይስ የፋይናንስ ምክርን ማግኘት ከአማካሪዎች። ለምሳሌ ሁሌ ወጪህን መቆጣጠር የማይችል ሰው ከሆንክ እንዴት ወጪህን መቆጣጠር እንደምችል ምክር ከአማካሪዎች መውሰድ አንደኛው ቱል ነው ማለት ነው። ስለዚህ ቻፕተሩን አጠቃለን ስናየው አምስቱ ነገሮች ቁልፍ ናቸው ማለት ነው። አንደኛ ዓላማ፣ ሁለተኛ እቅድ፣ ሶስተኛ እቅዱን ኢምፕሊመንት ማድረግ ወይ ስራ ላይ ማዋል፣ ቀጥለን ደግሞ ከብድር ወይን ምንድነው ከእዳ መውጣት እዳህን መቆጣጠር፣ ደን የፋይናንስ ምክርን ማግኘት። የተከበራችሁና የተወደዳችሁ ተመልካቾቼ ለዛሬው ይዤላችሁ የቀረብኩት አጠር አድርጌ አንደኛው ምዕራፋችን ይሄን ይመስላል። በሚቀጥለው ሳምንት በተመሳሳይ በሁለተኛ ምዕራፍ እስክንገናኝ ድረስ ሁላችሁም በያላችሁበት ጥሩ ጊዜ እንዲሆንላችሁ እመኝላችኋለሁ። ፒስ